ቁርአንን ልዋጋ መጥቼ ነው ተማርኬ የቀረሁት። እኔ የሚገርም ማለት አሸነፈኝ። ለሰማችሁ ኡስታዝ አሰማቸው። ክበር ውሰድ አምላኬና አባቴ ተመስገን 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 ጌታ ለእኔም የቃልን ደጅ ክፈትልኝ ጌታ ሆይ ለሚሰሙትም የማስተዋል በሮችን ክፈት ያስተውሉ ዘንድ አእምሯቸው ከፈተላቸው ተብሎ ተጽፏልና በጌታ በኢየሱስ ስም አሁን የማስተዋል በሮች ይከፈቱ። በጌታ በኢየሱስ ስም የማስተዋል በሮች አሁን ይከፈቱ። አምላኬና አባቴ ማንኛውም በዙሪያችን ያለ በክርስትና ዙሪያ ሆነው ሊሰራ ሊያውቅ የሚፈልግ የሰይጣንና የአጋንንት አሰራር ሁሉ በጌታ በኢየሱስ ስም የታሰረው በጌታ በኢየሱስ ስም የተመታው በጌታ በኢየሱስ ስም የተመታው በናዝሬቱ በኢየሱስ ስም የተመታው በናዝሬቱ በኢየሱስ ስም የታሰረ ይሁን። በናዝሬቱ በኢየሱስ ስም በናዝሬቱ በኢየሱስ ስም የታሰረ የተመታው ጌታ አምላኬ ሆይ አሁንም የሚመጣ የስተት ትምህርት የስተት አሰራር ያልተሰበከው ሐዋርያት ያልሰበኩት ክርስቶስ ያልሰበከው ወንጌል ሌላ ወንጌል በጌታ በኢየሱስ ስም የተመታው ልዩ የሆነ የእንግዳ ትምህርት አምላኬና አባቴ ሆይ በየዘመናችን የሚመጣ እስልምናው አፍጦ መጥቷልና በጌታ በኢየሱስ ስም የእስልምናው መንፈስ ይመታ። የቡሃሪ መንፈስ በኢየሱስ ስም ይመታ። የሙስሊም መንፈስ በኢየሱስ ስም ይመታ። የሱና አቡ ዳውድ መንፈስ በኢየሱስ ስም፣ የሐዲስ መንፈስ በጌታ በኢየሱስ ስም፣ የቁርአን መንፈስ የአምላኬና አባቴ የመሐመድ መንፈስ የነፍሰ ገዳይ መንፈስ በጌታ በኢየሱስ ስም ይመታ። ኧረ በቃ እንደዛ ነው ይላችሁ። አላህ ሂዳያ ሲሰጥ ከእንደዚህ አይነት ጨለማ ውስጥ ነው የምትወጣው ማለት ነው። ልዋጋ መጥቼ ሲጀመር ጀምሮ እኔ በጣም ነው የገረመኝ ራሱ። እኔ ማለት ቁርአንን ማጠናው የነበረው ለዛ ነበር። አንሰሪንግ እስላም የሚለው ዌብሳይት አለ፣ እዛ ውስጥ ገብቼ ማጥናት ጀመርኩኝ ማለት ነው። እና ይሄ ለእኛ ትልቅ ትምህርት ነው፣ በነገራችን ላይ ትልቅ ብርታትም ትምህርትም ጭምር ነው። እኔ ብዙ ጊዜ እንትን ነው ስሜታዊ ነው የምትሆነው እዛ ስትሆን፣ በጣም ልዩነት አለን። አሁን ብታየው ከአነጋገር ጀምሮ ትቀየራለህ። እዚህ በጣም ኤቲክስ ይኖርሃል፣ ስነምግባር ይኖራል፣ አትሳደብም። በነገራችን ላይ እኔ በዛን ሰዓትም የምሳደብ ሰው አይደለም፣ ግን በቃ እውነትን ስለምፈልግ ላመንኩበት ነገር ሟች ነበርኩኝ ራሱ እና ከዛ አንጻር ነበር እንትን የምለው። አይ ቲንክ ቁርአንን ሳየው በቃ ምንም ሰውኛ የሆነ ነገር አላገኘሁበትም። በጣም የማረከኝ ነገር እሱ ነው። ያላ ንግግር ነው፣ ከጫፍ እስከ ጫፍ ድረስ ያላ ንግግር ነው። ራሱ ጥንት የነበረውን ነገር ለረሱ ሰለላሁ ዐለይሂ ወሰለም የሚተርከው የዓለማቱ ጌታ አላህ ነው ራሱ። የኢብራሂም ወሬ መጥቶልሃልን ይላል ሲጀምር። ከዛ ኢብራሂም እንደዚህ ባለ ጊዜ አስታውስ፣ እንዲህ ባለ ጊዜ አስታውስ ይልና ይህ ሁላ ሲደረግ ግን አንተ በዚያ አልነበርክም ይላል አላህ ሲተርክ። በዚያ አልነበርክም፣ ለሙሳ ሕግን በሰጠነው ጊዜ አንተ በተራራው ላይ አልነበርክም፣ ባናገርነው ጊዜ አልነበርክም፣ መርየምን ማን እንደሚያሳድግ ሲጣጣሉ አንተ በዚያ ላይ አልነበርክም ይላል። ከዛ የሙሳ ወሬ መጥቶልሃል፣ የእንትና ወሬ መጥቶልሃል፣ እንትን ባለ ጊዜ አስታውስ ምናምን እያለ ካለ በኋላ ይህ የሩቅ ነገር ሚስጥር ነው በአንተ ላይ እንተርክልሃለን የሚለው አላህ እና በጣም ይገርመኝ ነበር። እና አላህ አነጋገሩ በመጀመሪያ መደብ አምልኮን በተመለከተ ከኔ በቀር ሌላ አምላክ የለም፣ አምልኩኝ፣ ተገዙኝ፣ ፍሩኝ ይላል። ከዛ ደግሞ የሆነ ነገር ላደረገው ነገር ሲሆን ደግሞ በቃ ፈጠርን፣ ሰራን፣ አደረግን ይላል። ተአዚም እያደረገ ማለት ነው። ኸለቅና፣ ጃአልና፣ ፈአልና፣ አውሃይና እያለ የሚናገረው ነገር ይገርመኝ ነበር። እኛ ደግሞ እንድንለው ነገር ሲፈልግ ደግሞ የሆነ ነገር ደግሞ በሶስተኛ መደብ ያደርግና እርሱ ካላህ በቀር ሌላ አምላክ የለም እያለ እርሱ በሉ፣ በል፣ ቁል፣ ቁሉ፣ በሉ፣ በል በል እያለ ይናገራል አላህ። ከዛ ደግሞ ዱዓ እንዴት ማድረግ እንዳለብን ደግሞ ሲናገር አንተ ይላል ራሱ። በጣም ነው የሚገርመኝ። በቃ ይሄ ነገር ምንም የሰው ቃል የለበትም ራሱ። ኢቭን ረሱል ሰለላሁ ዐለይሂ ወሰለምና ጅብሪል በቁርአን ላይ ያላቸው ድርሻ ሪሳላውን ማድረስ ነው፣ መልእክቱን ማድረስ ብቻ ነው። ይሄ ነገር በጣም ገረመኝ። በቃ ማለት እና በቃ አልቻልኩትም። እኔ ራሱ መጨረሻ ላይ ቁርአንን ለዋጋ መጥቼ ተማርኬ የቀረው አንድ ያላህ ባሪያ ነኝ። ቀይ እንድታውቀው ነው አብርሽዬ። አይ በጣም ደስ ይላል። ትልቅ ትምህርትም ነው ነገራችን ላይ እኔ ያልመሰለኝም እና ይገርማል። ብቻ በዚህ ደረጃ ደግሞ አሁን ያለበት ደረጃ ደግሞ በጣም መረዳት በጣም ገርሞኛልና ቀደም ኢየሱስን በሚመለከት መጥቶ ያዳነን ምናምን የሚለውን የገለጽክበት እኔም መጋራው ነው። በደንብ ደግሞ አንተ ግልጽ አረክልኝ። ያው ግልጽ ሲሆን ያው ማረጋገጫው ነው የሚሰጠው አንድ ሰው ሲመሰክርልህ። እኔም ሀሳብ እንደዛ ነው። ለጽናቱን ይስጠን። እዛ ማለት የኩፍርን ጨለማ እና የሽርክን ጨለማ የሚያቅሰው ነው የብርሃን የተውሂድን ብርሃን ጥቅሙን የሚያውቀው ማለት ነው። አብዛኛው ሙስሊሞች እዚህ የምታያቸው ኢትዮጵያ ውስጥ የምታያቸው ከቤተሰባቸው ነው ያገኙት እና እንደዚህ እንትን ብለው አይደለም ራሱ ተመራምረው ምናምን ነገር እንደኛ እንጃ። የጤናን ጥቅም የምታውቀው የታመመ ሰው ነው የሚያውቀው
ራሱ አይደል? ድህነትን ያየ ሰው ነው የሀብትን ጥቅም የሚያውቀው ራሱ። እና የተውሂድን የእስልምናን ጥፍጥና የምታውቀው ጥፍጥናና ጣዕሙን ቅርጽና ይዘቱን የምታውቀው እኔ አልመኝላቸውም፣ እንዲያዩትም አልፈልግም። ግን እንደኛ እንደ ሰለምቴዎች መከራ የተጋጋጠም ሰውም የለም። ቤተሰብን ትተዋለህ፣ ዘመድ አዝማድን ትተዋለህ፣ ጎረቤትን፣ አብሮ አደገን፣ አብረ የተማርካቸው ልጆች ምናምን ነገር እንደ ድሮ አይሆንም። ሁሉ ነገር ራሱ ማለት እንደዛ አይደለም። ራሱ ከልባቸውም አይወዱም። አላህ ነገር ሆኗል በቁርአን ውስጥ እስከምትክዱ ድረስ አይወዷችሁም ተብለናል ራሱ ማለት ነው። እና ጥላቻው አለ፣ ምን አለ፣ ሚስኮንሰፕሽን አለ፣ ምን አለ፣ ምናምን ብዙ ነገሮችን ቻሌንጆችን ተጋግጠ ነው እንትን የምትለው እና የያዞ ቆዳ ትይዛለህ መጨረሻ ላይ በቃ ከተለያየ ቦታ የተለያየ ነገር ይመጣብሃል። እና አላህ ጽናቱ እንዲሰጠን ዱዓ አድርጉልን ያ ጀማ፣ ለሁላችንም ለሰለምቴዎች ማለት ነው። ቀላል ነገር አይደለም። አላህ ከኩፍ ይጠብቃችሁ። መጨረሻ ላይ ሞቴን እኔም እላለሁ በቃ ያኔ ምን እንደሆነ ታውቃለህ አብርሽ፣ ቁርአን እያነበብኩኝ ምን እያልኩኝ ምናምን ነገር አረ ሙስሊምማ አልሆንም ሰው ምን ይለኛል ማለት እንዴት ማህበረሰቡ እንዴት ነው እንትን ብለው እንዴ እስልምናን እኮ ስሳደብ ነበረ እና አሁን ምንድን ነው የሚለኝ? አረ አልሆንም ምናምን ነገር ልና ግን ምን እላለሁ መጨረሻ ላይ ወላሂ ላዚም አላህና መላእክቱ የቂያማ ቀን ምስክሮቼ ናቸው። ራሱ በዋሽ ማለት ነው የቀን ራሱ አይነጋልኝም። የሚገርም ነገር መጨረሻ ላይ ላኢላሃ ኢለላህ ልሞት ስል እቺ ላኢላሃ ኢለላህ የምትለዋን ገመድ ብቻ እንዲይዝ አድርገኝ ፈጣሪ። ምንም ልሁን ብቻ ክርስቲያንም ሆኜ ልኑር፣ ምንም ዱርዬም ልሁን፣ ምንም ልሁን፣ መጨረሻ ላይ ግን ይቺን ነገር ግን ሳልላት እንዳልሞት ፈጣሪ እያልኩኝ የለምነው ነበር። በቃ ሞቴ ከመምጣቱ ልሞት በቃ አንድ ሰዓት የሚቅረው አንድ ቀን የሚቅረው አንድ ወርም አንድ ዓመት የሚቅረው ግን በቃ ላኢላሃ ኢለላህ የሚለውን ነገር በቃ ትክክለኛ መሆኑን ይገባኝ ነበር ያኔ። እና በቃ ይህን ይዤ ሽርክ በጣም እንዴት ከአላህ ጋር እንደሚያቆራርጥ ሽርክ የሚባለው ወንጀልን እንደማይማር ለዝንተ ዓለም አላህ ደግሞ በእርሱ ላይ ሐቁ ላይ ያጋራበት ሰው ጀነትን በእርሱ ላይ እርም አድርጓል ለዝንተ ዓለም። በቃ ያን ነገር እያወቅኩኝ እንዴት በቃ ህሊናዬን እያቆሰ ውስጤና ውጭ ሳይመሳሰል ሲቅ ውስጤ እንዳልኩ እስልምናን ይፈልጋል፣ እውነት እንደሆነ ይገባኛል። ውጭ ግን በአፌ ጥላቻውን እዘረዋለሁ፣ እናገራለሁ፣ ምን እላለሁ። እና ይሄ ነገር በጣም ሲምታታብኝ መጨረሻ ላይ ህሊናዬን እያቆሸሽኩኝ መኖር አልፈልግም ብዬ ወሰንኩኝ። ለአንድ ዓመት ያክል እንደውም ወደ ሚዲያ መጥቼ አላውቅም። እኔ ራስ ማንበብ ማለት ቁርአን እንትን ማለት መቅራት፣ ሶላቶችን መስገድ ምናምን ነበር ማድረገው የነበረውና ቀላል ነገር አይደለም መጋጋጡ የነበረው ማለት ነው። ስሜት ግን እረዳዋለሁ። እኔ አሁን ያለሁበት ሁኔታ ስለሆነ ስሜት ግን እኔ በቀላሉ ነው የምረዳው። ምክንያቱም ያው ምን ያክል ያው ስነ ልቦናህን ዝግጅት ማድረግ እንዳለብህ እዛ ውስጥ ላይ ነን። አሁን እኛም ትግሉ ያ ነው እንጂ ሌላው ቀርቶን አይደለም። ተዋል ቅድም ያልከው ይሄንን ነው። ያው የተወሰነ ዝግጅት ስለሚያስፈልገው ነው እንጂ ሌላው ጥርጣሬው ስላለንና ከኋላ ምንም እንትን ስላለን አይደለም። ያን እንኳን እኔ ድሮፕ አድርጌያለሁ ያልኩ ከዚህ አንጻር ነው። ትንሽ ማህበረሰቡ ችግር ነው እኛ ጋርና በተለይ ደግሞ የቤተሰብ ከመሰረት ብቻህን እንኳን ብትሆን ችግር የለውም። ያው ልጅም ሚስት ምናምን ካለ የተወሰነ ዝግጅት ያስፈልጋል። ከዛ አንጻር ነው እኔም ቅድም እንደዛ ያልኩ። ያንተ ስሜት ይገባኛል። ያን ሁላ ፔኔትሬት አድርገህ ግን እዚህ ደረጃ ላይ መድረስ በጣም አድንቃለሁ። እዛ ነው ከባድ ነው። ጽናት ኢስቲቃማ እንግዲህ ወሳኝ ነገር ነው በኢስላም ጽናት ስቴድፋስትነስ የምንለው ነገር ማለት ነው። ኢንሻአላህ እንግዲህ በደዋ እንተጋገዝ። ያ ነው እንኳን ቀጠሮ ይጃለው ነገም ከሆነ ሰው ጋር እስቲ በቅርብ ጊዜ ያው እንቀላቀል ይሆናል። ሌሎቻችሁ ግን ክርስቲያኖች እዚህ ጋር ከላይም ካላችሁ አስቡበት፣ መርምሩ፣ ህሊናችሁም ይነግራችኋል እውነታውን። ያንን ነው ማለት የምችለው እኔ። ኡስታዝ ትምህርት በጣም መሳጭ ነው። አዳምጣለሁ ከስር ሁኜ ሁሉ ጊዜም። ኢንሻላህ የሚገርም ነገር ያኔ ፓልቶክ የሚባል ፕሮግራም ነበረ፣ መርሃ ግብር ነበረ፣ አፕ ነበረ። ምናልባት ኢትዮጵያ ውስጥ ብዙ ሰው አያውቀውም ያንን አፕ ማለት ውጭ ያለነው ሰዎች እናውቅ ነበር። እና ትምህርት ቤት እያለው አጋጣሚ አንድ ልጅ ነው ሪኮመንድ አደረገኝና ለምን አትመጣም እዛ ምናምን ነገር ብሎኝ የመጣሁት እና ያ ፕላትፎርም እስልምና እንድቀበል አደረገኝ ማለት ነው። ፕላትፎርሙ ማለት ነው። እና የሚገርም ነገር 4 ልጆች ነበርን ያከፈር ነው። እንደዛ ብዙ ጊዜ ተግተን 4 ሰዎች አከፈርንና 3ቱም ተመለሱና አንድ ቀረች።
ሶስቱም የተመለሱት እኛ ብለናቸው አይደለም፣ ራሳቸው በሆነ ሰዓት ላይ አይ አንፈልግም ክርስትና ትክክል አይደለም ብለው ተመለሱብን አስታውሳለሁ። እና አንድ ልጅ ቀረች እና ልጅቷ የሚገርም ነገር ከሙስሊም አይ ቲንክ ምንድን ነው ክርስቲያን እንትን ብላ በዛ የተነሳ ነው እንደዚህ አይነት ነገር እንትን ብላ ክርስቲያን ወዳ መጨረሻ ላይ እኛ አግኝተናት አከፈርናት እና በጣም እንትን አለኝ። በቃ ሁሌ እንትን የለኝ። ከዛ ከ3 ወር ነው ከ4 ወር በኋላ አገኘዋት። የት ነው አለች። አንተ አክፍረህኝ እንዴት ነው እኔን እንትን የምትለው? አንተ ተመልሰህ ወደ እስልምና የምትመጣው ምናምን ብላ አለች። በቃ ያለውን ነገር ነግሬያት ምናምን ሻህዳ ሲያስኳት የሚገርም ነገር ማለት ነው። እና ምንም እንትን ያለው ነገር የለም። ከዛ በኋላ ግን አላህ ወፍቆኝ ወደ ኢስላም ስመጣ 4 ሰዎች እንዳከፈርኩት አላህም ለምለው የነበረው 4 ሰዎች እንዳከፈርኩኝ 4 ሰዎቹም ተመልሰዋል። ግን ከዛ በላይ አላህ እንድሰራ ቅዋውን እንዲሰጠኝ ለምነው ነበረ እና አሁን ወደ ኢስላም ከመጣው በኋላ ስንት ሰዎች ሰለሙ ብለህ ብትጠይቀኝ ላላ ሰጥቼዋለሁ ራሱ ማለት ማውራት አልፈልግም ራሱ ማለት ነው። እና ያ ትልቅ ነዒማ ነው ለኔ የሰጠኝ እንትን ትልቅ ነገር ነው። እደሰታለሁ እሱን ነገር ሳይ ማለት ነው። ዋናው ነገር ስራ ያው እንዲሰራው ተብሎ አንድ ሰው አይናገርም፣ እኽላስ ያበላሻል። ሪያ እንዳይሆን ይውልኝ ስሙልኝ እንዳይሆን ግን በቃ ጀስት አላህ ብሎ በቃ ውስጤን የሚያስደስተኝ ነገር ወፍቆኛል። አልሐምዱሊላህ በቃ ሌላ ምንም ነገር አልፈልግም። እነዛን 4 ሰዎች ከፍሮ እንትን የሚሉ ነበር ሁልጊዜ እያመመኝ ነው የሚኖረው የነበረው እድሜ ልኬም ማለት ነው። እና አላህ ከህመም ያድናችሁ፣ ከኩፍር አላህ ይጠብቃችሁ፣ ሰውን ከማክፈር ከማስከፈር አላህ ይጠብቃችሁ፣ ከኩፍር አላህ ራሱ ይጠብቃችሁና ይህንን ነው የምለው። አንተንም ሂዳያ ያለ ይወፍቅህ። ቀላል ነገር አይደለም ያሳለፍነው ህይወት። በጣም እድለኛ ነህ እዚህ ደረጃ ላይ መድረስ። ያን ሁላ ጣጣ በጠጥሰው አንተ ሌላ ዓለም ውስጥ ነው ያለው። ኤኒዌይስ ግን ክርስትናን በደንብ መርምሮ በደንብ አገናዝቦ የሚያይ ሰው ወይ ኤቲስት ወይም ሙስሊም ነው የሚሆነው፣ ወይ ኤቲስት ይሆናል። አለዚያ ደግሞ ልክ አሁን እንዳለውበት የራሱን አምላክ ፈጥሮ በራሱ ጊዜ ቁጭ ይላል እንጂ እዛ አይቀመጥም። እስቲ ዱዓ አድርጉልን እንግዲህ ለእኛም ሁሉን ነገር እንዲሰምርልን ማለት ነው። ወደኋላ እንትኔን ህይወቴን አስታውሳችሁኝ ብዙ ነገር የነበርኩበትን ህይወት ወደኋላ። አልሐምዱሊላህ ምንም ነገር አልፈልግም። ላኢላሃ ኢለላህ የሚለውን ገመድ ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 103 ላይ ሁልጊዜ አትርሱት። የአላህን ገመድ አጥብቃችሁ ያዙ አትለያዩ ይላል ቁርአን። እና በእሳት ገደል አፋፍ በነበራችሁ ጊዜ ከእርሷ አዳናችሁ ይላል። አልሐምዱሊላህ ማለት አፋፉ ምንድነው? ኩፍር ነው፣ ሽርክ ነው፣ ኒፋቅ ነው፣ ራሱ ቢዳ ነው ራሱ። ከዛ የሚያድነው ላኢላሃ ኢለላህ የሚለውን ገመድ የያዘ ነው። በእሳት ጉድጓድ አፋፍ ላይ በነበራችሁ ጊዜ ነው የሚለው። እና አንድ ሰው ከጉድጓድ ለመውጣት ገመድ ነው የምትሰጠው እኮ፣ ስትሰጠው ተንጠልጥሎ ይወጣል ማለት ነው። እና ሙስሊሞች አሁን ዱንያ ላይ እያለን ተንጠልጥለን የወጣንበት ገመድ ላኢላሃ ኢለላህ የሚለው ገመድ ነው፣ የአላህ ገመድ ነው። በጣዖት የሚክድና በአላህ የሚያምን ሰው መልካም ዘለበትን መልካም ገመድን ጨበጠ ይላል ሱረቱ በቀራ ምዕራፍ 2 ቁጥር 256 ላይ ማለት ነው። ስለዚህ ይህ ገመድ ነው ትልቁ ነገር ራሱ ማለት ነው። እና እስቲቃማ ያስፈልጋል። ያዙ ነው የተባለ ነው። ያዙ ከለቀቅ ነው ያው የሚመጣው ነገር ታውቃላችሁ፣ ገደል ነው ከስር ያለው ተንጠልጥሎ ለመውጣት እንትን የሚለው ይሄ ገመድ ነውና ይገርመኛል ሳስበው ራሱ ማለት ነውና በእኛ መንገድ ለምንድን ነው ታዲያ እስልምናን አላህ ወፈቀኝ ብዬ ሳስበው ሱረቱ አንከቡት ምዕራፍ 29 ቁጥር 69 ላይ በእኛ መንገድ የሚታገለውን ሰው መንገዳችንን እንመራዋለን ይላል። በእኛ መንገድ የሚታገለን አላህን ለማግኘት በሱ መንገድ እሾት ያለውን ሰው አላህ ሂዳያ ይወፍቃል ማለት ነው። ሂዳያ ካላህ ዘንድ ያለ ተውፊቅ ነው። በዱንያ ላይ ትልቅ ነገር ነው። ከዚህ የበለጠ ምንም ነገር የለም ራሱ ማለት ነውና ይሄን ነው የምለው። አደም ቀጥል።